ባትልም ግን የሚታይ ያለ ነገር እነዚህ አይነት ነገሮችን ብታውቅ ምናምን ይመረጣልና ከዛ እንደነገጥኩኝ በቃ የምር በጣም እንደነገጥኩት ምን እንዳስደነገጠኝ ታውቃለህ? እዛ ድረስ በእንደዚህ አይነት ሁኔታ እኔም ብሎ መምጣቱ በቃ ማለት የመጣበትን ሁኔታ አስቡት። እንዲሁ ሳልኩት እዛ ሁሉ እንትን ውስጥ እየቆመ ዊልቸር እየገፋ አረ በጣም ከባድ ነገር ነበር። በቃ ብቻ የሳልኩት ማለት ነው። በጣም ነው የደነገጥኩት እግዚአብሔር እና በጣም ከባድ ነው። ከሰዎች ጋር ስትግባባ ቢያንስ በተወሰነ መልኩ በተወሰነ መጠን የሆነ ማወቅ ያለብህ ነገር ማወቅ አለብህ። ጓደኝነት ኖርማል ጓደኝነትም ቢሆን ቀላል የሆኑ ነገሮችን ማወቅ ችግር የለውም እና እኔ ደግሞ